ዛሬ ወደ ቅዳሴ ስንሄድ ማድረግ ያሉብንን 4 ነገሮችና ማድረግ የሌሉብን 10 ነገሮች እነግራችኋለሁ። ክርስቲያኖች እንደምታውቁት ቅዳሴ ጌታችን መድኃኒታችን ኢየሱስ ክርስቶስ በአካል የሚገኝበት ቀራኒዮ ነው። በቅዳሴ የሚገኝ ሰው ጌታ ከተሰቀለበት ቀራኒዮ እንደተገኘ ነው። ምክንያቱም የጌታችን የመድኃኒታችን ኢየሱስ ክርስቶስ ህብስቱ ወደ ቅዱስ ስጋው፣ ወይኑ ወደ ክቡር ደሙ የሚቀየርበት፣ ስጋውና ደሙ የሚፈተትበት የሚቀዳበት ስለሆነ አንድ ክርስቲያን ቢያንስ በሳምንት አንድ ቀን ሰንበትን ቤተክርስቲያን ተገኝቶ ቅዳሴ ማስቀደስ ይኖርበታል። ታዲያ ወደ ቅዳሴ ስንሄድ አብዛኞቻችን ምን ማድረግ እንዳለብንና ምን ማድረግ እንደሌለብን አናቅም። የመጀመሪያው የህሊና ዝግጅት ነው። በነገራችን ላይ ለምንም ነገር የህሊና ዝግጅት ያስፈልጋል። ተነስቶ ለመጸለይ፣ ቤተክርስቲያን ለመሄድ፣ ማንኛውም ነገር ለማድረግ የህሊና ዝግጅት ያስፈልጋል። እውነት ለመናገር ህሊናችንን በሚገባ ካዘጋጀ ነው ጠዋት ተነስተን ቅዳሴ እንደምንሄድ ከነገር ነው ካዘጋጀ ነው ጠዋት ለመነሳት አይከብደንም። አብዛኞቻችን ጠዋት ተነስተን እንቅልፋችንን አሸንፈን መነሳት የሚያቅተን ለምንድን ነው? የህሊና ዝግጅት ስለማናደርግ ነው። አእምሯችንን ጠዋት ተነስቼ ቤተክርስቲያን እሄዳለሁ አስቀድሳለሁ ብለን ደጋግመን ነግረን አሳምነን ስለማንተኛ ነውና መጀመሪያ የህሊና ዝግጅት ያስፈልጋል። ህሊናችንን በእግዚአብሔር ፊት ቆመን ከእግዚአብሔር ጋር እንደምንነጋገር ያንን ጥዑም የሆነ ዜማ እንደምንሰማ እና ይሄ ጓጉቶ እንዲጠብቀንና ራሱ ቀስቅሶ እንዲወስደን ማድረግ መቻል አለብን። ለምሳሌ ብዙ ጊዜ ጉዞ የምንሄድ ሰዎች አላርሙ ሳይጮህ ቀድመን እንነሳለን። ምክንያቱም በውስጣችን ጉጉት ስላለ ወይም ደግሞ ፍርሃት ስላለ ነውና አእምሯችንን ቤተክርስቲያን እንደምንሄድ ቅዳሴ እንደምናስቀድስ ህሊናችን ነግረን ማዘጋጀት አለብን። እሱ ብቻ አይደለም፣ የሰውነትና የልብስ ንጽህና ያስፈልጋል። ፍትሐ ነገሥት አንቀጽ 14:5-47 ላይ ወደ ቤተክርስቲያን ስንሄድ ውሃ እንኳን ብናጣ ምራቃችንን እንኳን አብሰን ልንሄድ እንደሚገባ ይናገራል። በጣም በሚያሳዝን ሁኔታ ብዙ ሰው ወደ ቅዳሴ ሲሄድ ወደ ቤተክርስቲያን ሲሄድ ቢጃማ አድርጎ ዝም ብሎ የማይሆን ልብስ ለብሶ ይሄዳል። በጣም ተጠንቅቀን ንጽህናችን ጠብቀን እግዚአብሔር ፊት እንደምንቆም አስበን ነው መሄድ ያለብን። አንድ ሰው ድግስ ቢጠራን እንዴት ተዘጋጅተን እንዴት አምሮብን ነው የምንሄደው። ቅዳሴ ማለትም ጌታችን መድኃኒታችን ኢየሱስ ክርስቶስ የሚታረድበት የሚፈተትበት ድግስ ስለሆነ ወደ ቅዳሴ ስንሄድ ሰውነታችን ንጹህ አድርገን፣ ልብሳችን ንጹህ አድርገን፣ ካልሲያችንን ንጹህ አድርገን ነው ወደ ቅዳሴ መሄድ ያለብን። ሶስተኛ ከሄድንም በኋላ የመግቢያውን በር ማወቅ መቻል አለብን። እንደምታውቁት ወንዶች በሰሜን ሴቶች በደቡብ ካህናት በምዕራብ ይገባሉ። ከገባን በኋላ አራተኛው በሰፊሃ ዕድ በአንቃይዶ ህሊና ሆነን በፍጹም ተመስጦ ቅዳሴውን ማስቀደስ ይገባናል። ታዲያ ወደ ቅዳሴ ከገባን በኋላ ማድረግ የማይገቡን በጣም ጥንቃቄ የሚፈልጉ ነገሮች ምን ምን ናቸው ቢሉ የመጀመሪያው አርፍዶ መግባት፣ አቋርጦ መውጣት አይቻልም። በቅዳሴ ሰዓት መላእክት እንደሻሽ ይነጠፋሉ። ቅዱሳን ሁሉ ተሰብስበው በአንድ ይመጣሉ እና በዛ ሰዓት መግባት መውጣት መላእክትን ጠቅጥቆ ቅዱሳንን ጠቅጥቆ መውጣት ስለሆነ በቅዳሴ ሰዓት ቅዳሴ ከተጀመረ ጊዜ ጀምሮ መግባትም መውጣትም አይቻልም። እንደምታውቁት ቀውስጦስ የተባለ መልአክ እግዚአብሔር ልኮት ህፃናት ወደዚህ ወደዚያ ሲሉ ብዙ ህፃናት እንደቀሰፈ ታስታውሳላችሁ። ሁለተኛ በቅዳሴ ሰዓት የግል ጸሎት ማድረስ አይፈቀድም። ክርስቲያኖች በቅዳሴ ሰዓት የግል ጸሎት የሚያደርግ ሰው ማለት ትልቅ ድግስ ወይም ሰርግ ተጠርቶ በምሳቃውን ይዞ ሄዶ እንደሚበላ አይነት ሰው ነው። በቤተክርስቲያን ቅዳሴን የሚያህል ጸሎት የለም። እዚህ በቅዳሴ ሰዓት ቅዳሴውን በአትኩሮት መከታተልና መስማት ተሰጥኦ መመለስ ያስፈልጋል እንጂ የግል ጸሎት ማድረስ አይገባም። እንዲሁም ምሳሌ ዘያጽጽ ቢሆንም በቅዳሴ ሰዓት የሚጸልይ ሰው ፀሐይ ሆኖ አይታየኝም ጨልሞኛል ብሎ ሻማ እንደሚያበራ ሰው ነውና በቅዳሴ ሰዓት የግል ጸሎት ማንኛውም የግል ጸሎት ማድረግ አይፈቀድም። ሶስተኛ በቅዳሴ ሰዓት የግል ወሬ ወይም ቧልት መነጋገር አይቻልም። እነዚህ በፍትሐ ነገሥት ምዕራፍ 12 ላይ ማየት እንችላለን። በቅዳሴ ሰዓትም ካህኑ ንጹሕ የሆነ ከስጋው ደሙ ይቀበል ካለ በኋላ ዲያቆኑ ይህን የካህኑን ቃል ያቃለለ ወይም የሳቀና የተነጋገረ ወይም በቤተክርስቲያን ውስጥ በክፋት የቆመ ቢኖር ጌታችንን እንዳሳዘነው በእርሱም እንደተነሳሳ ስለ በረከት ፈንታ ገሃነምን ይቀበላል ብሎ ይናገራልና በቅዳሴ ሰዓት ማንኛውም አይነት ወሬ ዓለማዊ ነገር የሚሆን መንፈሳዊ ነገር የሚሆን ምንም አይነት ወሬ ቧልት አይፈቀድም እና ቀጥ ብሎ ቆሞ በቅዳሴ ሰዓት በአርምሞ ማስቀደስ ያስፈልጋል። አራተኛ በጣም ብዙ ጊዜ ሲነገር የምትሰሙት እናቶች በስህተት ይዘውት የሚገቡት የሚበላና የሚጠጣ ይዞ መግባት አይቻልም። ምክንያቱም በቤተ መቅደስ የሚፈሰው የክርስቶስ ደም የሚቆረሰው የክርስቶስ ስጋ ብቻ ነው። ከዛ ውጪ የሚገባ ምንም አይነት ምድራዊ መጠጥና እህል አይኖርም። ስለዚህ በቅዳሴ ሰዓት እህል፣ ዘቢብ፣ እንጀራ፣ መጠጥ፣ ጥራጥሬ ማንኛውም ነገር ይዞ መግባት አይፈቀድም ክርስቲያኖች። አምስተኛ ጫማንና ካልሲን ዝም ብሎ አንጠልጥሎ ይዞ ገብቶ ማስቀመጥ አይገባም። ምክንያቱም ቤተ መቅደስ ማለት እግዚአብሔር የሚያድርበት የእግዚአብሔር ማደሪያ ዙፋን ነው እና በዛ ቦታ ንጽህናን መጠበቅ ንጹህ የሆነ ነገር ይዞ መግባት ያስፈልጋልና ካልሲያችንን ጫማችን ዝም ብሎ አንጠልጥሎ መግባት መዝረክረክ እንደዚህ ያሉ ነገሮች ማድረግ አይገባንም ማለት ነው። ሌላው ክርስቲያናዊ አለባበስ ሳይለብሱ መምጣት ወይም ነጠላ ሳይለብሱ መግባት አይፈቀድም። እንጃ ብዙ ጊዜ አይታችሁ ከሆነ አንዳንድ ሰው ዝም ብሎ ቀጥ ብሎ ይገባል፣ ዝም ብሎ ቀጥ ብሎ ደግሞ ይወጣል። ሰው ቆሞ እያስቀደሰ ሰው እንኳን ለምንድን ነው የቆመው ብሎ አያስብም አያስተውልም። እና በቅዳሴ ሰዓት ነጠላ ለብሶ ወደ ቅዳሴ መግባት
መግባት ያስፈልጋል። ምክንያቱም ይሄ አለባበሳችን የሐዋርያት አለባበስ ትውፊታዊ አለባበስ ስለሆነ በቤተ መቅደስ በቤተ ክርስቲያን ስንገኝ ነጠላችንን አጣፍተን ለብሰን መምጣት አለብን። በረከታችን ደግሞ አጣጥፈን እንዳንከት እንደለበስን ብርሃናችን በሰው ፊት እየበራ ወደ ቤታችን መሄድ ይገባናል ማለት ነው። ሰባተኛ የቅዳሴ ጸበል ስንጠጣ የቅዳሴ ጸበል ከጠጣን በኋላ ሰውነታችን ላይ ማፍሰስ፣ ፊታችን መቀባባት ይሄ በፍጹም የተከለከለ ነው። ምክንያቱም የቅዳሴ ጸበል ማለት እንደማየገበው ነው የሚቆጠረው። ያንን እንዲያውም ትክክለኛ ስርዓቱ ንስሐ የገባ ስጋው ደግሞ የሚቀበል ሰው ነው መጠጣት ያለበት። ግን እኛ ለስጋው ደግሞ አብቃን እኛንም ለዚህ አብቃን እያልን እንጠጣዋለን እንጂ ጭራሽ የምንተባበሰው ወይም ደግሞ ሰውነታችን ላይ የምንደፈው መሆን የለበት። ምክንያቱም ያ የቅዳሴ ጸበል ማለት ስጋው ደሙን ከተቀበልን በኋላ የምንጠጣው የስጋው ደሙ ማብረጃ ነውና ይሄንን ልናውቅና ልንጠነቀቅ ያስፈልገናል። የቅዳሴ ጸበል በአግባቡ ጠጥተን ጨርሰን መስጠት ይኖርብናል እንጂ ፊታችን ላይ ማድረግ ሰውነታችን ላይ ማድረግ አይገባም። እውነት ለመናገር ደጋግሞ መጠጣት ወደ ቤታችን ይዞ መሄድም የቅዳሴ ጸበል አይቻልም፣ አይፈቅድም። ስምንተኛ ወደ ቤተ መቅደስ ስንመጣ ይዘናቸው የምንመጣቸው መስዋዕቶች አሉ። እንደምታውቁት ጧፍ አለ፣ ሻማ አለ። እነዚህን መስዋዕት ማድረግ አንችልም። ምክንያቱም በዛ ሰዓት መስዋዕት የሚያቀርቡት ካህናት ናቸው። ያመጣነውን ጧፍ ማብራት፣ ሻማ ማብራት፣ ያንን መስዋዕት መሰዋት እኛ አንችልም። ያንን መስዋዕት ግን መስጠት እንችላለን። አባቶቻችንም ይህንን መስዋዕታቸውን ተቀበል እያሉ ለእኛ ጸሎት ያደርጋሉ። ዘጠነኛ በቅዳሴ ሰዓት ባናደርገው ጥሩ በተቻለ መጠን መቀመጥን በተቻለ መጠን መተኛትን ማስወገድ አለብን። በቤተ መቅደስ በጣም በመተኛት የሚታወቁ አንዳንድ ሰዎች አሉ። ቤተ መቅደስ ገብተው ቤተ መቅደስ የምንተኛበት አይደለም፣ የምንጸልይበት የምንተጋበት እግዚአብሔር ጋር የምንገናኝበት ነው። እንደምታውቁት አብዛኛው የህንድ አብያተ ክርስቲያናት የግብፅ አብያተ ክርስቲያናት ወንበር እንኳን የለም ቤተ መቅደስ ውስጥ። ቤተ መቅደስ ውስጥ ወንበር የሚዘጋጀው በጣም ደካማ ለሆኑ ሰዎችና ቆሞ ማስቀደስ ለማይችሉ ሰዎች ነው እንጂ በተቻለ መጠን ክርስቲያን ቅዳሴ ያቺን 3ቷን ሰዓት ጌታ በቀራንዮ ያለባትን 3ቷን ሰዓት ቆሞ ቀጥ ብሎ በአንቃይዶ ህሊና በሰፊያ ህድ በተመስጦ ተሰጦን እየመለሰ ነው ማስቀደስ ያለበትና ይህንን በተቻለ መጠን ልናስወግድ ይገባል። ከዛ በተጨማሪ ከሚባለው ውጪ ደግሞ ማለት አይገባም። ለምሳሌ ታሙ በበይናቲኩ እርስ በርሳችሁ በተቀደሰ ሰላምታ ተባባሉ ሲል ነገሥት አንቀጽ 12 ላይ ወንዶች ከወንዶች ጋር ዲያቆናት ከዲያቆናት ጋር ምእመናን ሴቶች ደግሞ ከሴቶች ጋር ሰላም ይባባሉ ይላል እና እኛ ሁሉንም ሰው ነው ሰላም የምንለው። በመሃል ደግሞ በተሰጠው በጣም ብዙ የዲያቆኑን የካህኑን የምንል ሰዎች አለን። መባል ያለበትና መባል የሌለበትን ለይተን አውቀን መባል ያለበትን ብቻ ማለት መባል የሌለበትን አለማለት ይገባናል። ስናጠቃልለው ግን በቅዳሴ ሰዓት ማድረግ የማይቻለው ሌላው ነገር አስቀድሰን ዝም ብለን መውጣት ነው። ምክንያቱም ቅዳሴ ስንገባ መቦ ብእሲ ስንል ወደ ቅዳሴ የመጣ ሁሉ ከቅዱስ ስጋውና ከክቡር ደሙ ይቀበል፣ ከቅዱስ ስጋውና ከክቡር ደሙ የማይቀበል ሰው ከክርስቲያን ይለይ ይሰደድ ብለው ሐዋርያት በአብጥሪሳቸው እንዳስቀመጡት እኛም በዜማ እንዲያልን እናመሰግናለን። ግን አብዛኞቻችን ስጋው ደሙን ሳንቀበል ነው የምንሄደው እና ማስቀደስ አለብን፣ ግን ስጋው ደሙንም መቀበል አለብን። ምክንያቱም ቅዱስ ስጋው ክቡር ደሙ የሚፈተተው የሚቆረሰው ለእኛ ስለሆነ ቅዳሴ የምናስቀድስ ሰዎች በተለይ በአብይ ጾም በጣም አደራ የምንለው ክርስቲያን በአብይ ጾም 2ቴም 3ቴም ስጋው ደሙ መቀበል አለበት። ለትንሣኤ ራሱን ማዘጋጀትና መቀበል አለበት። ራሳችንን ለዛ እያዘጋጀን ንስሐ አባቶቻችን እያገኘን ስናስቀድስ እንደ ሁሌ እንኳን ባይሆንልን ስጋው ደሙን ግን መቀበል ያስፈልገናል ክርስቲያኖች። ምክንያቱም አስቀድሶ ስጋው ደሙ ሳይቀበል መሄድ ማለት ድግስ ቤት ሄዶ ምግብ ሳይበላ የሚመለስ ሰው ማለት እና የታረደው የተፈተተው ጌታችን በቀራንዮ ውሎ ለእኛ ብሎ ስጋዬን ብሉ ደሜን ጠጡ እያለ ያንን እኛ መግፋት ስለሚሆንብን አስቀድሶ አንድ ክርስቲያን ስጋው ደሙን መቀበል ይኖርበታል። ወስብሐት ለእግዚአብሔር።